ፈተናን ታግሶ የሚጸና ሰው የተባረከ ነው። ምክንያቱም እግዚአብሔር በቃል ኪዳኑ መሰረት ለወዳጆቹ የሚሰጠውን የሕይወት አክሊል ይቀበላል። ያዕቆብ መልእክት ምዕራፍ 1 ቁጥር 12። አንዳንዶቻችን 20፣ 30፣ 40፣ 50 ከዚያም በላይ ኖረናል። የምንኖረው ሩጫ፣ ትግል፣ ጥድፊያ በሞላበት ዓለም ስለሆነ ለመኖር የሚያስችሉንን ነገሮች ለማግኘት ሁላችንም በትግል ላይ ስለሆነን ቆም ብለን ሕይወታችንን የምንመዝንበት የምንመክርበት ጊዜ የለንም። ነገር ግን በግድ ሳይሆን በውድ ለራሳችን አልፈን የመጣንበትን ሕይወት ለመመዘንና ለመመከር ዕድል ብንሰጥ ለመሆኑ ምን እናይ ነበር? በግድ ሳይሆን ያልነው አንዳንዶቻችን ከሚገባ በላይ በራስ ላይ ያተኮረ ሕይወት ስለምንኖር ቀንና ማታ ቁሳቁሳዊ ነገሮችን ሕይወታችንን ለመመገብ ጥድፊያ ላይ ስለሆነ አደጋ ደርሶብን ወይም በህመም አልጋ ላይ ሆነን ወይንም ደግሞ በዚህ ዓለም የተወሰነልንን ምዕራፍ ጨርሰን ለመሄድ ስንዘጋጅና በሞት አልጋ ላይ ብቻ ስንሆን ብቻ ነው ቆም ብለን አልፈን የመጣንበትን ሕይወት መገምገም የምንችለው። የመጨረሻው የሕይወታችን ምዕራፍ ሳይዘጋ በሞት ወይንም በህመም አልጋ ላይ ሳንወሰን አሁን ሁሉ ነገር በጎ በሆነበት ጊዜ ሳንገደድ በራሳችን ፈቃድ የሕይወታችን አቋም ምን ላይ ያተኮረ እንደሆነ እኔና እናንተ እንመርምር ይሆን? ይህ ከሆነ ራሳችንን መርምረን ሩጫችንን፣ ትግላችን ዛሬ ታይቶ ነገ በሚጠፋው ነገር ላይ ከሆነ አቅጣጫችንን ለመቀየር ጊዜና ዕድል ይኖረናል። ብዙዎቻችን ይህን ያህል ዘመን ኖሬያለሁ፣ ለመሆኑ ምን አተረፍኩ? ለአምላኬ ወይንም ለዓለም ህብረተሰብ ምን አደረኩ ብለን ራሳችንን ብዙ ጊዜ ጠይቀናል። አንዳንዶቻችን በሕይወታችን ያደረግናቸውን የፈጸምናቸውን ክንውኖች ስንቆጥር ምናልባት አሳፍሮን ይሆናል የምንለው ወይም የምናየው በር አወጣው፣ በር አስገባው፣ ቤት ገዛው፣ ቤት ሸጥኩ፣ ካኪ ሱፍ ቶክሲዶ ለበስኩ፣ ቮክስዋገን ፒጆ ማርቼዲስ ነዳው፣ BA PhD ዲግሪ ያገኘው፣ እዚያ መስሪያ ቤት በአስተዳዳሪነት፣ በዲሬክተርነት፣ በሚኒስቴርነት ማዕረግ ሰራው፣ አሜሪካ፣ አፍሪካ፣ አውሮፓ፣ አውስትራሊያ ሀገራትን ተዘዋውሬ ጎበኘው፣ ትላልቅ ሆቴሎች ገብቼ ተዝናናው። ወገኖቼ የምንቆጥረው የምንዘረዝረው ክንውኖች፣ ድርጊቶች ከላይ የጠቀስናቸው ብቻ ከሆኑ በጌታ ፊት መቆም ምን ያህል ያሳፍረን ይሆን? ከዚህ ቀጥሎ በዘመናቸው እውነተኛ የሕይወት ትግል ታግለው እውነተኛ የእምነት ሩጫ ሮጠው ሃይማኖታቸውን ጠብቀው ለአምላካቸው ግሩም ድንቅ እጹብ ሥራ ሰርተው ያለፉትን ሰዎች ታሪክ በማከታተል እናቀርብላችኋለን። እነዚህም ወንዶች፣ ሴቶች በዕድሜያቸው ጸኑ፣ በዕድሜያቸው ገና ኖረው ሳይጠግቡ ለጌታቸው ሲሉ ሕይወታቸውን መስዋዕት አድርገው የከፈሉ፣ በድርጅታቸው በአገልግሎታቸው የታወቁ፣ እንዲሁም ማንም ያላወቃቸው ተራ ሰዎች ግን በአምላካቸው ፊት እንደ ፀሐይ ያበሩ እግዚአብሔር ያከበራቸው ሰዎች ይገኙበታል። የእነዚህን ሰዎች ታሪክና የሕይወታቸውን ልምምድ ይዘንላችሁ የቀረብንበት የተለያየ ምክንያቶች አሉ። አንደኛ፣ እነዚህ የእምነት አርበኞች ለሚጠፋውና ለሚበሰበሰው ምድራዊ ነገር በመታገል ፈንታ ስለ እግዚአብሔር መንግሥት ሲሉ መከራ ተቀብለው በጌታ ፊት ደምቀውና አብርተው ሲቆሙ ስንገነዘብ እኛም ደግሞ ቆም ብለን የምታገለው ለምን ነው? ምን ለመሆን ነው? የት ለመድረስ ነው? ምን ለመጨበጥ ነው? ይሄና ያስ ከሆነልኝ በኋላ የፈለኩትን የተመኘሁትን ከያዝኩ በኋላ ከጨበጥኩ በኋላ ከዚያስ በኋላ ለኔ ምን አለ ብለን ራሳችንን ጠይቀን እርምጃችንን ዓላማችንን ለመለወጥ ለምድራዊ ነገር ለሚጠፋውና ለሚበሰብሰው ነገር ብቻ ከመታገል ይልቅ ዘለቄታ ላለው ነገር
እንድንታገል እንዲያደርገን ነው። ሁለተኛ ብዙዎቻችን በህይወታችን ብዙ አይነት ትግል ያጋጥመናል። እስከ ተወሰነ ድረስ ከታገልን በኋላ የበዛብን ሲመስለን አሁንስ እግዚአብሔር ሆይ በዛ ምን እንደሆነ የምትፈልገው በማለት በእግዚአብሔር ላይ መበሳጨትና ማጉረምረም እንጀምራለን። የእነዚህን የእምነት አርበኞች የህይወት ታሪክ ስንመረምር ምን ያህል በሰው አእምሮ ሊገመት ከሚችለው በላይ መከራ፣ ችግር፣ ፈተና፣ ስደት፣ ማጣት፣ መንከራተት ደርሶባቸው በትዕግስት ታግለው እንዳይሸነፉ እናያለን። ታሪካቸውን ማወቅ ብቻ ሳይሆን አሸናፊ ሆነው ማለት የቻሉበትን ምስጢራቸውንም ጨምረን እንመረምራለን። ከዚህም ሌላ እነርሱ ያለፉበትን በሰው ጉልበት ሊነካ የማይገመት መከራቸውና ፈተናቸውን ተመልክተን እኛ በአሁኑ ጊዜ መከራ በዛ ብለን የምንጮኸው አላግባብ መሆኑን ተረድተን መጽናኛ እንዲሆኑን ነው። ለካስ በአስቸጋሪ ህይወት ውስጥ የማልፈው እኔ ብቻ አይደለሁም። እኔ ከቀመስኩት ወይንም በመቅመስ ላይ ካለሁበት መራራ ጽዋ 100 እጥፍ የመረረ ጽዋ የቀመሱ አሉ በማለት መጽናናት እንችላለን። አንድ ጊዜ አንዲት በዕድሜ 20 ዓመት የሚሆናት ቆንጆ ሴት እጅግ ውብ የሆነ የሐር ልብሷን ለብሳ ቆማለች። በዘመኑ ያጠራቀመቻቸውን ጌጣጌጦች ሁሉ አድርጋለች። ለወቅቱ ስርዓት ያዘጋጇት የነበሩት ሴቶች በማሰሮ ሙሉ የነበረውን የተነጠረ ቅቤ በላዩ ላይ አፈሰሱባት። ከራስ ፀጉሯ እስከ እግር ጥፍሯ ድረስ በቅቤ ሾቀች። አጠገቧ የነበረውን የእንጨት ክምር 6 ጊዜ ከዞረች በኋላ በዚያ ስፍራ በወቅቱ የሚደረገውን ስርዓት ለሚመለከተውና ለሚጮኸው ህዝብ በማር የጣፈጠውን ስጋ ከሳህኑ እየዘገነች ወደ ህዝቡ በተነች። በመጨረሻም ከዚያ ከተከመረው እንጨት ላይ በመውጣት በዚያ ጫፍ ላይ ሞቶ በተገነዘው ሬሳ ላይ ለጥ ብላ ተኛች። በአንድ እጇ የሬሳውን አንገት ከስር ገብታ ቀና አድርጋ ስታቅፍ ሌላውን እጇን ደግሞ በሰውነቱ ላይ አሳረፈች። ስርዓቱን የሚያስፈጽሙ 2 ወፋፍራም ሰዎች በሁለቱ ሰዎች ላይ የደረቀ እንጨት ረበረቡባቸው። በተጨማሪም የቀለጠ ቅቤ በላያቸው ላይ አፈሰሱባቸው። እነዚያ 2 ሰዎች እሳቱን ሲለኩሱ ወላፈኑ እንዳያቃጥላቸው በማለት ውሃ በላያቸው ላይ አፈሰሱ። በዚያ እንደ ቆጥ በተሰራ እንጨት ላይ የተጋደሙትን አንድ የሞተ ሰውና እንዲሁም በህይወት በነበረች ሴት ላይ እሳቱን ለኮሱ። በዚህ ጊዜ ሄር ክሪሽና በማለት በዚያ የተሰበሰበው ህዝብ እልልታና ጩኸቱን አቀለጠው። ያቺ ሴት በህይወት እያለች እንደዚያ በእሳት ስትቃጠል የጮኸችው ጩኸት ይኑር አይኑር አይታወቅም። ምክንያቱም የእርሷ ጩኸት በዚያ በተሰበሰበው ህዝብ ጩኸት ስለተዋጠና የሰማትም ሰው ስላልነበረ ነው። ይህ አሁን የሰማነው አሳዛኝ ታሪክ በህንድ ሀገር ይደረግ የነበረ የቀብር ስነ ስርዓት ነበር። በህንድ ሀገር በዕድሜው በጣም የገፋ ወንድ የ20 ዓመቷን ልጃገረድ የማግባት መብት ነበረው። ያ ብቻ ሳይሆን ዕድሜው ደርሶ ሲሞት ምንም እንኳን ሚስቱ ገና የ20 ዓመት ወጣት ብትሆንም ከባሏ ጋር አብራ በህይወት እያለች በእሳት ተቃጥላ እንድትሞት ይደረግ ነበር። ይህ አሳዛኝና የሚሰቀጥጥ ባህልና ልማድ ይታይ የነበረው ብዙ ሚሊዮን ህዝብ በሚኖርበት በህንድ ሀገር ነው። እነዚያ ሰዎች ስልጣኔ ያልደረሳቸው ይሁን እንጂ እነርሱም የእግዚአብሔር የእጆቹ ስራዎች ናቸው። በሰለጠነው ዓለም ያሉትን የሚወድ ሰዎች ያሉትን ሰዎች የሚወደውን ያህል እነዚህንም ያልሰለጠኑትን ህንዳውያንንም እግዚአብሔር ይወዳል። ክርስቶስ ዙፋኑን ትቶ ወደ ምድር በመምጣት ደሙን ያፈሰሰው ለእነርሱም የደህንነትን ድልድይ ሊዘረጋላቸው ነው። እንደ ቀላል ዕቃ ችላ ብሎ ሊተዋቸው ጨርሶ አይችልም። እነዚህ
ሰውን ሳይሞት በእሳት የሚያቃጥሉ እውነትን ያላወቁ በጨለማ ውስጥ የሚኖሩ የወንጌል ብርሃን ካልደረሳቸው እንዴት ማመንና ወደ ደህንነት መምጣት ይችላሉ? የወንጌሉ ብርሃንስ በሰው አማካኝነት ካልደረሳቸው እንዴት ማመን ይችላሉ? ለእነዚህ ሕዝቦች የሚያስበውና የሚጨነቀው ጌታ የወንጌልን ጦር ይዘው እንዲሄዱ መላእክቶችን ሳይሆን ሰዎችን ያስነሳል። ለመሆኑ ለዚህ ትልቅ ሥራ የሚጠራቸው ሰዎች ከሰው የተለዩ መሰረታቸው ቅዱስ ሕይወታቸው ፍጹም የሆኑትን ይሆን? ከላይ የሰማነውን ታሪክ በዓይኑ አይቶ የጻፈው እንግሊዛዊ ዊሊያም ኬሪ የተባለው ሰው ነበር። ዊሊያም ኬሪ ወንጌልን ለእነዚህ ሕዝቦች ለመውሰድ የክርስቶስ አምባሳደር እንዲሆን የተጠራ ሰው ነው። ለመሆኑ ዊሊያም ኬሪ ምን አይነት ሰው ነበር? እግዚአብሔር ይህን ሰው ሲጠራው ከመሳፍንት ወገን በትምህርቱ የላቀ በህብረተሰቡ ከፍተኛ ደረጃ እንዳለው ተመልክቶ ይሆን? ጭራሽ አይደለም። ዊሊያም ኬሪ አክልተን ኢንግላንድ ውስጥ ተራ ጫማ ሰፊ ሆኖ የሚኖር ተራ ሰው ነበር። ሰዎች ጫማቸውን አሰርተው ዕዳቸውን ካልከፈሉ ደንበኞቻቸው ዘንድ እየሄደ ዊሊያም ኬሪ ሂሳብ እንዲሰበስብ ይላክ ነበር። ይህን ሲያደርግ ከአንዳንድ ሰዎች ጥቂት ጉርሻ ይሰጠው ነበር። አንዳንዶቹ ደግሞ እውነተኛ ፍራንክ በመስጠት ፈንታ ሶልድ ይሰጡት ነበር። ይሁን እንጂ ዊሊያም ኬሪ በዚያ በመጎዳት ፈንታ ልዩ ጥቅም ያገኝ ነበር። ሰዎች ሶልዲውን ገንዘብ ነው ብለው ቢሰጡትም ያንን ሶልዲ እንደቆየ ቅርጽ ዕቃ በመጠቀም በከፍተኛ ዋጋ ሸጦ ይጠቀም ነበር። ይህንን ያደርገው ዊሊያም ኬሪ ቀጣሪው ሳያውቅበት ነበር። አልፎ አልፎ ደንበኞቹ ከሱቅ መጥተው ከባለቤቱ ጋር ሲነጋገሩ ሲያይ ሌብነቱ ይታወቅ ይሆን በማለት ይጨነቅና ይሰጋ ነበር። የተጨነቀበት ከፍተኛ ምክንያት ነበረው። ይኸውም ዊሊያም ኬሪ እርሻ ውስጥ እየሰራ ቤተሰቡን እየደገፈ እንዲሁም ወንጌልን ለህንዳውያን በመስበክ እየደከመ ሳለ የሚያሳዝነው እርሱና ሚስቱ በአንድ ጊዜ በወባ በሽታ ተይዘው የአልጋ ቁራኛ ሆኑ። ይባስ ብሎ ደግሞ በወባ በሽታ ተመትተው ሲናቅቁ በዚህ ጊዜ የ5 ዓመት ልጃቸው ሞተ። ልጁን ገንዞ የሚቀብር ሰው ስለጠፋ ትልቅ ችግር ተፈጠረ። የህንዱ እምነት ተከታዮች ከራሳቸው ነገድ ወይም ጎሳ ውጭ ወጥተው ከሌላ ጎሳ ጋር መቀላቀል ትክክል አይደለም ብለው ስለሚያምኑ የዊሊያምን ኬሪ ልጅ አንቀብርም አሉ። እስላሞች ደግሞ ቢጠየቁ የሞተ ክርስቲያን መንካት ያረክሳል ብለው ስለሚያምኑ እነርሱም እንዲህ አሉ። ዊሊያም ኬሪ ሌላ መንገድ ሲያጣ ሰውነቱ እየተንቀጠቀጠበት እንደምንም ብሎ ልጁን ገንዞ መቅበር ቻለ። የችግሩ መደራረብ ሲበዛባት የዊሊያም ኬሪ ሚስት አእምሮዋን ስታ አበደች። ሕይወቷ እስካለፈበት ጊዜ ድረስ ማለትም ለ12 ዓመት ያህል ያገኘችውን ዕቃ ስለምትወረውር ራሷንና ሌሎችን ስለምትጎዳ የምትቀመጠው አብዛኛውን ጊዜ በገመድ ታስራ ነበር። ሚስቱ አእምሮዋን ስታ ቀንና ማታ ብትጮህም ያ ተስፋ ሳያስቆርጠው ዊሊያም ኬሪ ሌላ ክፍል ውስጥ ሆኖ መጽሐፍ ቅዱስን በደንገሌ በሂንዱስታኒና በሳንስክሪት ቋንቋ ተርጉሞ ጨረሰ። እንዲሁም ይህን ቋንቋ በቀላሉ መማር የሚያስችለውን የሰዋስው መጽሐፍ ጻፈ። ይህን ስራ እየሰራ የወንጌል ሰበካውን አገልግሎት አልቀነሰም ነበር። የሚያስደንቀው ዊሊያም ኬሪ ቀንና ማታ ወንጌልን በመስበክ ይድከም እንጂ ለመጀመሪያ ጊዜ አንድ ነፍስ ሲድን ያየው ከ13 ዓመት በኋላ ነው። ወገኖቼ የዊሊያም ኬሪ ሕይወት ለኔና ለእናንተ ምን ያህል ትልቅ ትምህርት ይኖረው ይሆን? ዊሊያም ኬሪ በባዕድ ሀገር ብቻውን ለወንጌል ስርጭት ሲታገል ተስፋ አልቆረጠም ነበር። በህመም ራሱ ሲሰቃይ፣ ልጁ ሲሞት፣ ልጁን የሚቀብርለት ሰው ሲያጣ፣ ሚስቱ አእምሮውን ስታበድ አሁንስ በቃኝ ብሎ ጨርቁን ጓዙን ጠቅልሎ ወደ ሀገሩ አልተመለሰም። በዚህ ሁሉ መከራ ውስጥ ሲያልፍ
ነፍሳት ሲድኑ ቢያይኖሮ ግሩም ነበር፣ ያ መጽናኛ የሆነው ነበር። ግን አንድም ነፍስ ሲድን አላየም። የመጀመሪያው ነፍስ ሲድን ያየው ከ13 ዓመት ትግልና ልፋት በኋላ ነው። ወገኖቼ እኔና እናንተን እግዚአብሔር ለተለየ ዓላማ እንዳስቀመጠን እናምናለን። ችግራችን ግን ብዙዎቻችን ትዕግስት የለንም። ውጤታችንን መልሳችንን ዛሬውኑ አሁኑኑ ማየት እንፈልጋለን። የእግዚአብሔር አሰራርና የሰው አሰራር ፍጹም ይለያያል። በአገልግሎት የተሰማራችሁ ወገኖቼ በአሁኑ ጊዜ ተስፋ በመቁረጥ ሁኔታ ላይ ትገኙ ይሆን? በታማኝነት ቀንና ሌሊት ብትለፉም ብትታገሉም ውጤት አልባ በመሆን ተስፋ ቆርጣችሁ ይሆን? ወንጌልን ለወገኖቹ ለማካፈል ብዙ ደከማ አንድ ወንድም በቅርቡ ደወለልኝ። የአገልግሎቱን ሁኔታ እንዴት እንደሆነ ተጠይቀው አሁንስ አገልግሎቴን ማቆሜ ነው፣ ተስፋ ቆርጫለሁ፣ አይዞህ አብረን ነን ያሉኝ ሁሉ እየተውኝ ሞቅ ወዳለበት ቦታ ሄዱ። ብቻዬን ቀር ነው። የሚገርምህ በተከታታይ ለ5 ሳምንት ያህል አንድም ሰው ቤተክርስቲያን ሳይመጣ ብቻዬን ተንበርክኬ ጸልዬ እመለሳለሁ። ቤተክርስቲያኑን ያከራዩን ሰዎች ብቻዬን መሆኔን አይተው አዘኑልኝ። ኪራይ የምትከፍለው እኮ እንዲያው ነው አሉኝ። እስከ መቼ እንደምጠብቅ እስከ መቼ ቤተክርስቲያኑን ከፍቼ ለብቻዬ እንደምጸልይ አላውቅም አለኝ። ወገኖቼ ልቤ በጣም አዘነ። በአገልግሎቴ ፍሬ አላየሁም የምትሉ ወገኖች አይዟችሁ፣ ተስፋ አትቁረጡ። ጌታ እናንተን የሚለካችሁ ወይንም የሚመዝናችሁ ባላችሁ የሰው ብዛት ሳይሆን በጠራችሁ አገልግሎት ላይ በታማኝነት መስራታችሁን ብቻ ነው። ስለዚህ ከዊሊያም ኬሪ ሕይወት እኔና እናንተ ትልቅ ትምህርት እናገኛለን። ዊሊያም ኬሪ የእግዚአብሔር ድጋፍ በጣም እንደሚያስፈልገው ስለተረዳ ከልቡ እንዲህ ሲል ጸለየ። ጌታ ሆይ እባክህን የተዘጉት የወንጌል መስኮች በየአቅጣጫው እንዲከፈቱ አድርግ። በድንቁርና በፈጠራ ወሬ በጣዖት አምልኮ የተወናበዱት በሚሊዮን የሚቆጠሩ ነፍሳት ልባቸው ተከፍቶ ጌታቸውና አምላካቸውን ይውደዱ። የመከሩንም ሰራተኞች ወደ መከሩ እባክህን አምጣ ብሎ ጸለየ። እግዚአብሔርም ጸሎቱን ሰማ። የአገልግሎቱ ዘመን ከማለቁ በፊት በመላው ህንድ 19 የወንጌል ሰበካ ጣቢያዎች ተቋቋሙ። ይሁን እንጂ እነዚህ ድሎች ያላንዳች ችግርና እንቅፋት የመጡ አይደለም። እንግሊዛውያን የቀኝ ገዢዎች የዊሊያም ኬሪ ሥራ አስቆጣቸው። ኮሌራ፣ ልዩ ልዩ ተላላፊ በሽታ በሺ የሚቆጠሩትን አውሮፓውያንና ህንዳውያን ጨረሰ። ይሁን እንጂ የህዝቡ ልብ ለወንጌል ከምን ጊዜውም ይበልጥ የተከፈተ ሆነ። ዊሊያም ኬሪ ራሱ ሲገልጸው እንዲህ ይላል። በሺ የሚቆጠሩ ህዝቦች ምቾት በሌለው መሰብሰቢያ አዳራሽ እንደ ሰርዲን ታጭቀው በኃይለኛው ሙቀት ውስጥ ሆነው ከአፋችን የሚመጣውን ቃል አንድም ሳይቀር እየለቀሙ ወደ ውስጣቸው ያስገቡ ነበር አለ። ይሁን እንጂ ብዙም ሳይቆይ የህንድ ጦር ሰራዊት የወንጌልን ስርጭት ስለተቃወሙ መንግስቱ ጣቢያውን ዘጋው። ሰባኪያን ወንጌል እንዳይሰብኩ ታገዱ። ታትሞ የወጡትን የወንጌልን ቃል የያዙ ትናንሽ ጽሑፎችን ሁሉ አቃጠሉ። ስለ ሁኔታው ዊሊያም ኬሪ ራሱ ሲጽፍ እንዲህ አለ። ለወንጌል ስርጭት የተሰማራነው ሰዎች ከህንድ እንድንባረር ጠላት አጥብቆ ይጠባበቅ ነበር። እግዚአብሔር ካልረዳን በስተቀር የምንተማመነው ምንም ኃይል አልነበረንም። መከራችንና ችግራችን ለወንጌል ስርጭት እንጂ ሌላ ምክንያት አልነበረም። በዚህ አይነት ምን ያህል ጊዜ በህንድ እንደምንቆይ ለመገመት ያስቸግራል። አገልግሎታችንን እርግፍ አድርገን ትተን ወደ ሀገራችን ከምንመለስ ከዚህ የበለጠ መከራም ቢደርስብን ለመቀበል ዝግጁ ነን አለ። ከወንጌል ስርጭቱ ሌላ ዊሊያም ኬሪ በህንድ ውስጥ ብዙ ዋጋ ያላቸውን አገልግሎት ፈጽሟል። የለምጻሞች ሆስፒታልና ብዙ ትምህርት ቤቶች መስርቷል። እዚያው በህንድ ሀገር እስከ ዶክተሬት ዲግሪ ከተማረ በኋላ በህንድ
የተለያዩ ዩኒቨርሲቲዎች በአስተማሪነት አገልግለዋል። እንዲሁም ባሪያ መግዛት መሸጥ እንዲቆም ረሃብና በሽታ እንዳይስፋፋ ከፍተኛ ተጋድሎና አስተዋጽኦ አድርጓል። በየዓመቱ በጥር ወር የሂንዱ እምነት ተከታዮች ጎንጋ ሳጎር የሚባል በዓል ያከብራሉ። በዚህ በዓል ላይ የህንድ ሴቶች ለጋንስ ወንዝ ሕፃን ልጆቻቸውን ለአዞዎች በመወርወር መስዋዕት ያቀርቡ ነበር። በሌላ በዓል ቀን ደግሞ እናቶች ልጆቻቸውን ቅርጫት ውስጥ ከተው ቅዱስ ዛፍ ብለው በሚጠሩት ዛፍ ላይ በማንጠልጠል የገዛ ልጆቻቸውን በነጭ ጉንዳኖች ተበልተው እንዲሞቱ ያደርጉ ነበር። ዊሊያም ኬሪ ምን የመሰለ አምልኮና ልማድ እንዲቆም ምክንያት ሆነ። ዊሊያም ኬሪ በህንድ ውስጥ ለጌታ ሲል ብዙ መከራዎችና ችግሮች ተፈራርቀውበታል። የኮሌራ በሽታ ብዙዎችን በሞት እየገረሰሰ ሲወስድ እርሱን ጌታ ለትንሽ ጠብቆታል። አንድ ጊዜ ትልቅ ጎርፍ መጥቶ ቤቱንና በውስጥ ያለውን ንብረቱን ጠራርጎ ሲወስድ ለትንሽ ከሞት አምልጧል። መጽሐፍ ቅዱስን በመተርጎም 10 ዓመት ሙሉ የለፋበት ጽሑፍ በእሳት ሲቃጠል አሁንም ለጥቂት ከሞት ድኗል። በዚህ ሁሉ መከራ ውስጥ ሲያልፍ ዊሊያም ኬሪ ምን ይሆን? እርሱ ራሱ ሲናገር እንዲህ ይላል። በዚህ ሁሉ ውስጥ ጸጥ ብዬ መቆም በቻልኩና እርሱ ጌታ መልአክ መሆኑን ምን አለ ባወቅኩ፣ እንዲሁም ለፈቃዱ ምን አለ በሰገድኩ። በዚህ ሁሉ በጎ ባልሆነ ነገር ውስጥ በጎ ነገር እንደሚያወጣበትና ደስ የሚለውን ነገር እንደሚያደርግ እርግጠኛ ነኝ። አሁን ግን ይህ ሁሉ ስለማይታየኝ ዓላማው ፍጹም ጨልሞብኛል ይላል። ዊሊያም ኬሪ ያጋጠመው ችግሩና መከራው ከዓለማውያን በተሰነዘረበት ምክንያት ብቻ ሳይሆን ከክርስቲያኖችም የመጣ ነበር። ዊሊያም ኬሪ 40 ዓመት ህንድ ውስጥ ኖሮ ሲያገለግል የወንጌል ስርጭቱ ጣቢያ ይተዳደር የነበረው በሬሳ ጣቢያ ውስጥ ሰርቶ በሚያገኘው ከዚያም በአስተማሪነት በሚሰጠው ደሞዝ ነበር። በድካሙ ከሚያገኘው ገንዘብ ውስጥ 80% ለወንጌል ስርጭት ማስፋፊያ ያውለው ነበር። በዚህ እርሱ በሚሰጠው ገንዘብ ነበር ሌሎች ሚስዮናውያን ይተዳደሩ የነበረው። ዊሊያም ኬሪ የመደረ ዘመኑ ወደ ማክተሚያው ሲደርስ እንግሊዝ ሀገር እርሱን ያውቁት የነበሩት ክርስቲያኖች ሁሉ ስለሞቱ ሌሎች አዳዲስ መሪዎች የሚስዮኑን አስተዳደር ተረከቡ። እነዚህ አስተዳዳሪዎችና ሰራተኞች ዊሊያም ኬሪና የሥራ ባልደረቦቹ ሰርተው ያገኙትን ሁሉ በቁጥጥራቸው ስር አዋሉት። ዊሊያም ኬሪም ልቡ አዝኖበት እንዲህ ሲል ጻፈ። በዕድሜ ዘመን ሁሉ ካጋጠመኝ መከራና ችግር ሁሉ ይሄ እንደጎዳኝ ምንም ነገር አልጎዳኝም። እነዚህ ወንድሞች ስላደረሱብኝ ጉዳት ምንም አልልም። ጉዳዩን ግን በእግዚአብሔር እጅ ላይ እተዋለሁ አለ። መንፈሳዊ አገልግሎቱን በማስታከክ ዊሊያም ኬሪ ሀብታም ሆነ ከበረ እያሉ ለሚተቹትና ለሚከሱት ክርስቲያኖች ሲመልስ እንዲህ አለ። እንኳን ብዙ ሀብት ሊኖረኝ ቀርቶ ዛሬ በሞት እኔ ዊሊያም ኬሪ ሬሳዬ የሚያርፍበት የሬሳ ሳጥን መግዣ እንኳን ገንዘብ የለኝም ማለት። ወገኖች ሆይ በአሁኑ ጊዜ በአንዳንድ የቀረባችሁ በሆኑ ሰዎች ያለ አግባብ በመነቀፍ ልባችሁ አዝኖ ልባችሁ ተሰብሮ ይሆን? የሚደርስባችሁ ነቀፋ ያለ አግባብ መሆኑን ብታውቁም መራራነት በውስጣችሁ ተፈጥሮ ከክርስቲያኖች ሸሽታችሁ ለብቻችሁ አንድ ጥግ ይዛችሁ ለመቀመጥ ወስናችሁ ይሆን? ወገኖች ይህን የመሰለ መነቀፍና መተቸት ሙሉ ሕይወቱን ለወንጌል አገልግሎት ሰጥቶ 40 ዓመት በህንድ ውስጥ የተንገላታውም ዊሊያም ኬሪ እንኳን ደርሶበታል። ስለዚህ ሁሉን በሚያስችላችሁ በጌታ ሁሉን ችላችሁ አገልግሎታችሁን ተስፋ ሳትቆርጡ ወደፊት ቀጥሉ። ጴጥሮስ አማኝ በፈተና ውስጥ በመታሸት ውስጥ ማለፍ እንዳለበት ሲገልጽ እንዲህ አለ። አስፈላጊ ሆኖ ከተገኘ በልዩ ልዩ ፈተና ምንም እንኳን ብታዝኑ በዚህ ነገር ደስ ይላችኋል። ይህ ፈተና የደረሰባችሁ የእምነታችሁን እውነተኛነት ለማረጋገጥ ነው።
የሚጠፋ ወርቅ እንኳን በእሳት ይፈተናል። ከወርቅ ይልቅ የከበረ እምነታችሁ እንደዚሁ መፈተን አለበት። የተፈተነ እምነታችሁ ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርንና ውዳሴን ያስገኝላችኋል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6 እስከ 8። ለዊሊያም ኬሪ ወንጌልን ከመስበክ ሌላ ትልቅ ነገር አልነበረም። የሕይወት መመሪያ ምን እንደነበረ ሲጽፍ እንዲህ አለ። የሰው ነፍስ ተወዳዳሪ የሌለው ዋጋ እንዳለው ተገንዝቦ ሰውን ለማገልገል የሚያጋጥመንን ዕድል ሁሉ መጠቀም ለሰዎች ደህንነት ምክንያት የሆነውን ክርስቶስን ብቻ መስበክ ነው ይላል። ዊሊያም ኬሪ የሕይወቱ ዋና ዓላማ የተሰቀለውን ክርስቶስን ብቻ መስበክ ነበር። አንዳንድ ሰዎች ሲያመሰግኑት ሲሰማ ዊሊያም ኬሪ እንዲህ አለ። እኔ ከሞትኩ በኋላ ስለ ዊሊያም ኬሪ ምንም አትናገሩ፣ ይልቁንስ ስለ ዊሊያም ኬሪ ጌታና አዳኝ በሰፊው ተናገሩ አለ። ምን አይነት አስደናቂ የሕይወት ታሪክ ያለው ሰው ነበር! በምድር የተወሰነለት ዘመኑን ጨርሶ የሕይወቱ ምዕራፍ ሊዘጋ ጥቂት ሲቀረው ወይንም በሞት አልጋ ላይ ሆኖ ወደኋላ መለስ ብሎ አልፎ የመጣበትን ሕይወት በዘመኑ የፈጸማቸውን ነገሮች ሲተምን ዊሊያም ኬሪ ዘመኑን በማይረባ ነገር አሳለፍኩት በማለት የሚጸጸተው ነገር ይኖር ይሆን? በጭራሽ። የተጠራበትን የሕይወት ማዳን ተግባር ብዙ ዋጋ ከፍሎበት ከግቡ ስላደረሰ ዊሊያም ኬሪ በሙሉ ልቡ እንደ ሐዋርያው ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ከእንግዲህ የሕይወት አክሊል ይጠብቀኛል ማለት ይችላል። እኛስ ሕይወታችን በአሁኑ ጊዜ በምን ላይ ያተኮረ ነው? የጌታ ፈቃድ በሕይወታችን እንዲፈጸም የሚበሰብሰውን ትተን በማይበሰብሰው ላይ እንድናተኮር ጌታ ሆይ ከራሴ አስጥለኝ ብለን እንጸልይ። ከዚህ ቀጥሎ በአጭሩ ይዤላችሁ የቀረብኩት የሱዛና ዌስሊን ታሪክና የሕይወቷን ልምምድ ነው። የዚህችን ሴት ታሪክ ይዤላችሁ የቀረብኩበት ምክንያት አለኝ። ብዙ ጊዜ በእግዚአብሔር ዘንድ ከፍተኛ ክብርና መታወቅ ወይንም የእግዚአብሔርን ልብ መንካት የሚችሉት ታዋቂ ሥራ የሰሩ ወይም ከፍተኛ አገልግሎት ያላቸው ሰዎች ብቻ ይመስለናል። ወገኖቼ እግዚአብሔርን ለማስደሰት የምንችለው በመጀመሪያውና ከፍተኛው እግዚአብሔር ራሱ ባስቀመጠን ስፍራ የተገኘን እንደሆነና በእኛ ኃላፊነት ስር ያለውን ወይንም የተሰጠንን ድርሻ ምንም ያህል ዝቅተኛና በሰው ዓይን ጎልቶ የማይታይ ቢሆንም በትህትናና በትዕግስት የተመደበልንን አገልግሎት የሰራን እንደሆነ ብቻ ነው። በዘመናት ብዙ ታላላቅ መንፈሳዊ አባቶች ተነስተዋል። በአሁኑም ጊዜ ያሉ አብዛኛዎቹ ወንዶች ናቸው። የእነዚህ ሰዎች ስም ገኖ ሲነገር እንሰማለን። ይሁን እንጂ የኑሮ ጓደኞቻቸው ወይም ሚስቶቻቸው ስም ገኖ አይወራም። በአደባባይ ድምጻቸው ያልተሰማ ግን ድንቅ ሕይወት በመኖር የእግዚአብሔርን ልብ የነኩና ያነቃነቁ አያሌ ሴቶች ነበሩ፣ አሁንም አሉ። ሳሙኤል በእስራኤል ታሪክ ውስጥ በአስቸጋሪ ጊዜ የተፈጠረ እውነተኛ ነብይ ነበር። በሳሙኤል ሕይወት በስተኋላ የምትታይ በጸሎቷ የእግዚአብሔርን ልብ የነካች እናቱ ሐና ትገኛለች። ሳሙኤል ለእስራኤል ሕዝብ መገልገያና በረከት እንደሆነ ሁሉ እናቱ ሐናም በእስራኤል ታሪክ ውስጥ ከፍተኛ ቦታና ድርሻ አላት። በጌታ እህቶችና እናቶቼ ሕይወታችሁን ስትመለከቱ እኔ ለጌታ ምን ሰራሁለት? ልጆችን ከማሳደግና ቤትን ከመያዝ በስተቀር በአደባባይ የሚታይ ነገር ምን አደረኩ በማለት ቅር የሚላችሁ ካላችሁ ጌታ ባስቀመጣችሁ ስፍራ
ናችሁና ያን ኃላፊነታችሁን ጌታን ደስ እንደሚያሰኘው ለጌታ ስትሉ በታማኝነት ከልብና ከእውነት ጌታችሁን ካገለገላችሁ በአደባባይ ስማቸው ገኖ ከሚወራላችሁ ሴቶች ያነሰ ድርሻ አይደለም ያላችሁ። በመጨረሻም በጌታ ፊት ትከብራላችሁ፣ ታበራላችሁ። ወልዳችሁ አጥብታችሁ በጥሩ ምሳሌነታችሁ ያሳደጋችሁት ልጃችሁ አንድ ቀን ጌታ በሰፊው የሚገለገልበት ታላቅ የጌታ አገልጋይ ሊወጣው ይችላል። ሱዛና ዌስሊ የተባለችው ክርስቲያን ሴት የታወቀውን እንግሊዛዊ ሰባኪ የጆን ዌስሊ እናት ነበረች። ይህች ሴት እርግጥ ነው በአደባባይ አልሰበከችም፣ ሆስፒታል አልከፈተችም፣ ትምህርት ቤት አላቋቋመችም፣ ሚስዮናዊ ሆና ከባዕድ አገር አልኖረችም። ያደረገችው ነገር ቢኖር እንግሊዝን ያነቃነቀ ጆን ዌስሊን ወልዳ አጥብታ በሕይወቷ ምሳሌ ሆና ያሳደገች እናት ነች። ይህንን ለማድረግ በብዙ መከራ ውስጥ አልፋለች፣ ብዙ መራራ ጽዋ ጠጥታለች። የተሰጣትን የአገልግሎት ድርሻ በጥሩ ሁኔታ ስላከናወነች በመጨረሻ ቀን እግዚአብሔር በቅዱሳን ፊት እንደሚያከብራት አንጠራጠርም። ሱዛና ዌስሊ የሜቶዲስት ዲኖሚኔሽንን የመሰረተው የጆን ዌስሊ እንዲሁም ከሺህ በላይ የሚሆኑ በዘመናት ሁሉ ኃይላቸውን ያልቀነሱ መንፈሳዊ መዝሙሮችን ያወጣው የቻርልስ ዌስሊ እናት ነች። ይህች ሴት የምትታወቀው በልጆቿ በጆን ዌስሊ እና በቻርልስ ዌስሊ ምክንያት ይሁን እንጂ ሕይወቷን በቅርብ የሚያውቁት ታላቅ መንፈሳዊ ሴት እንደነበረች ይናገራሉ። ሱዛና ዌስሊ በ19 ዓመቷ የጆን ዌስሊን አባት ሳሙኤል ዌስሊ የተባለውን የ26 ዓመት ወጣት አገባች። በ21 ዓመት የጋብቻ ዘመኗ 18 ልጆች ወለደች። 18ቱም ልጆቿን የወለደችው በመንደር አዋላጆች እንጂ ሆስፒታል ገብታ አልነበረም። ባሏ ሳሙኤል ዌስሊ አንጀሊካን ቄስ ወይም አገልጋይ ነበር። በኑሮውና በአገልግሎቱ ይህን ያህል የተሳካለትና ትልቅ ሰው አልነበረም። የሃይማኖታችን ተቆርቋሪ ነን በሚሉ ክፍሎች ሳሙኤል ዌስሊን ትልቅ ተቃውሞ ያደርሱበት ነበር። ብዙ ጊዜ የሚኖርበትን ቤት ጨለማን ተገን በማድረግ በድንጋይ ይደበድቡት ነበር። በቅንነት የሚያገለግላቸው የቤተክርስቲያን አባሎችን መተዳደሪያ ደሞዝ ከለከሉት። ቤተሰቡን የግድ መመገብ ስላለበት ትንሽ እርሻ ጀመረ። ይሁን እንጂ አሁንም ጠላቶቹ እርሻውን በእሳት አቃጠሉበት። ይባስ ብሎ የሚያሳዝነው ነገር የራሱ ቤተክርስቲያን አባሎች በውሸት ከሰው አሳሰሩት። ሱዛና ዌስሊና ልጆቿ ለመኖሪያ የነበራቸው የወር ገቢ 30 ሽልንግ ብቻ ነበር። ሳሙኤል ዌስሊ ወህኒ ቤት ቢጣልም የተቃዋሚዎች ድርጊት አልቀነሰም ነበር። ሱዛና ዌስሊ የልጆቿንና የእርሷን ሕይወት መደጎሚያ በቂ ገንዘብ አልነበራትም። ያ ብቻ ሳይሆን በዚያን ጊዜ እስረኞች ከወህኒ ቤት ምግብ ስለማይሰጣቸው እስረኞች እንዲበሉ ከተፈለገ የግድ ቤተሰቦቻቸው ምግብ ማቅረብ ነበረባቸው። ሱዛና ዌስሊ አንድ ጊዜ ለባሏ ምግብ የምታቀርብበት ገንዘብ ስላጣች የጋብቻ ቀለበቷን ለመሸጥ እንዳሰበች ለባሏ ነገረችው። ባሏ ሳሙኤል ዌስሊ ግን ሱዛና በምድር ያላትን ወይንም የቀራትን ንብረት ይህም የጋብቻ ቀለበቷን ከምትሸጥ በረሃብ መሞትን የሚመርጥ መሆኑን ገለጸላት። የባሏን መፈታት ሱዛና ስትጠባበቅ አንድ ጊዜ እነዚያው ተቃዋሚዎቿ ለልጆቿ መደጎሚያ ይሆናል ብላ የተከለችውን የጓሮ አትክልት በእሳት አቃጠሉባት። እንዲሁም ወተት የምትሰጣትን አንዷን ላሟን ገደሉባት። ሱዛና ስለ ሁኔታዋ ስትናገር እንዲህ አለች። መከራን ለመታገስ የሚያስችል እውነተኛ ዝግጅት በእለቱ ያለብንን የመኖር ግዳጅ የፈጸመን እንደሆነ ነው አለች። እምነት ማለት የራስን ፈቃድ ችላ ብሎ የእግዚአብሔርን ፈቃድ መፈጸም ነው ብላ ጨምራ ተናገረች። ሱዛና ዌስሊ ከነበራት ተደናቂ ባህሪ ውስጥ የጸሎት ሴት መሆኗ ነበር። ምንም አይነት ነገር ይምጣ፣ ምንም አይነት አስቸጋሪ ሁኔታ ይክበባት፣ ልክ የጸሎት ሰዓቷ ሲደርስ ሁሉም ነገር ቀጥ አድርጋ አቁማ ወደ ጸሎት ክፍሏ ትገባለች። አንዳንድ ጊዜ ልጆቿ ከቁጥጥር ውጭ ሆነው እብድ ሊያደርጓት ሲደርሱ
ሱዛን ዌስሊ ፊቷን በሻሽ ሸፍና ለጸሎት ትደፋለች። ልጆቹ እናታቸው ፊቷን በሻሽ ስትሸፍን ሲያዩ ቀስ ብለው ድምጻቸውን አጥፍተው አንድ ባንድ ክፍሉን እየለቀቁ ይወጣሉ። ሱዛን ዌስሊ 6 ሰዓት በየቀኑ ልጆቿን በሙሉ ቤት ውስጥ ታስተምር ነበር። እያንዳንዱ ልጅ በ5 ዓመቱ ፊደሎችን በቅጡ ማወቅ ነበረበት። በሳምንት 1 ሰዓት ደግሞ ተጨማሪ ለእያንዳንዱ ልጅ ከትምህርት ውጪ ልዩ ጊዜ ትሰጣለች። ስርዓት አስከባሪ ፖሊስ ብቻ ሳትሆን ልጆቿን ከልብ ትወድ ነበር። ከጌታ ጋር የሚኖራት የጸጥታና የአምልኮት ጊዜ በሁሉም አቅጣጫ በሕይወቷ ክርስቶስ ከፍተኛውን ስፍራ እንዲይዝ እንድትፈቅድለት ረድቷታል። ባሏ ሳሙኤል ዌስሊ ጌታን 39 ዓመት ካገለገለ በኋላ በአገልግሎቱ ላይ ያለ ከዚህ ዓለም በሞት ተለየ። ሱዛን ራሷን የምታስተዳድርበት ምንም አይነት ቅርስ ስላልነበራት የልጆቿ ሸክም መሆን ነበረባት። የዕለት ምግቧን ታገኝ የነበረው ዛሬ ከአንድ ልጇ፣ ሌላ ጊዜ ደግሞ ከሌላ ልጇ ዘንድ በመሄድ ነበር። የሚያሳዝነው 25ቱም ወንድሞቿና እህቶቿ በሞት አልቀዋል። የሚገርመው እርሷ ከወለደቻቸው 18 ልጆች 10ዎቹ የሞቱት ገና የ2 ዓመት ዕድሜ ሳይሞላቸው ሲሆን 5ቶቹ ደግሞ በ4 ዓመት ዕድሜ ውስጥ እያሉ ሲሞቱ፣ አንዷ ልጇ ደግሞ አካለ ስንኩል ነበረች። በሰው ሕይወት ውስጥ ሊደርስ ከሚችለው መከራ በላይ ደርሶባት ያለፈች ሴት ነች። ይባስ ብሎ በመጨረሻ የሚደግፏት 2 ልጆቿ ጆን ዌስሊና ቻርልስ ዌስሊ ለወንጌል አገልግሎት አሜሪካ ለመሄድ ተነሱ። እነርሱ ከሄዱ ማን ይጦራታል? እንግዲህ ወንዶች ልጆቿ ሁሉ ሞተው አልቀዋል። እዚያን ጊዜ ሱዛን እምነቷ ከምን ጊዜውም በላይ የሚፈተንበት ጊዜ ነበር። 2 ልጆቿን ሂዱ፣ ግድ የለም ክርስቶስን አገልግሉ፣ እኔን ተውኝ፣ ጌታ ይባርካችሁ አለቻቸው። ብዙ ሳይቆዩ ጆንና ቻርልስ ዌስሊ የሄዱበት የወንጌል አገልግሎት ሳይሳካላቸው ተሸንፈው ተስፋ ቆርጠው ወደ ሀገራቸው ወደ እንግሊዝ ሀገር ተመለሱ። ይሁን እንጂ ከአሜሪካ እንደተመለሱ 2ቱም ልጆቿ ከፍተኛ የመንፈሳዊ እንቅስቃሴ በውስጣቸው ተፈጠረ። ያም የሕይወት ለውጥ በግልጽ በአካባቢው ሁሉ መታየት ቻለ። ለክርስቶስ የነበራቸው ንቃት፣ እንቅስቃሴና ቅናት ብዙዎችን የአንግሊካን ሰባኪያንና መሪዎችን ስላስቆጣቸው ጆን ዌስሊ በየትኛውም ቤተክርስቲያን መድረክ ላይ እንዳይሰብክ ታገደ። በዚህ ጊዜ ከዚህ በፊት በየአደባባይ በየሜዳው መስበክ ያልተለመደ ቢሆንም የቤተክርስቲያን ደጃፎች ስለተዘጉባቸው በአደባባይ ጆን ዌስሊ ስብከቱን ቀጠለ። የሚያስደንቀው በየአደባባዩ ለብዙ ሺህ ሕዝብ ጆን ዌስሊ ሲሰብክ ያቺ አሮጊት እናቱ ሱዛን ዌስሊ አጠገቡ ሆና የልጇን ስብከት ታዳምጥ ነበር። አንድ ቀን ጆን ዌስሊ ቀድሞ አባቱ በሕይወት በነበረበት ጊዜ ሰብክበት ከነበረበት ቤተክርስቲያን ለመስበክ ሄደ። ይሁን እንጂ በወቅቱ የነበረው የቤተክርስቲያን መጋቢ እንዲሰብክ አልፈቀደለትም። ይህም ቢሆን ጆን ዌስሊ ከቤተክርስቲያኑ ጓሮ ከነበረው የመቃብር ስፍራ በተለይም በአባቱ መቃብር ወይንም ሐውልት ላይ ቆሞ ሊያዳምጠው ለመጣው ሕዝብ ወንጌልን ሰበከ። ሱዛን ዌስሊ እያረጀችና እየደከመች መጣች። ጆን ዌስሊ ጥንት የጥይት ፋብሪካ የነበረውን በኋላ ሜቶዲስት ዋና መስሪያ ቤት እንዲሆን ካደረገው አሮጌ ሕንጻ ውስጥ አንድ ክፍል ሰጥቷት መኖር ጀመረች። እዚያም በ1742 ዓመተ ምህረት የምድር ትግሏን ጨርሳ ወደ ዘላለማዊ ቤቷ ከጌታዋ ጋር ለዘላለም ለመኖር ሄደች። በዕድሜዋ መጨረሻ ላይ ሱዛን ዌስሊ እንዲህ አለች: እነዚህ ሁሉ መከራዎች በእግዚአብሔር ፈቃድ የደረሱብኝ በመሆናቸው በሕይወቴ ጠቅመውኛል። አስፈላጊ ያልሆነውን አይነት የሕይወት መመሪያ እንዳይኖረኝ አድርገውኛል። በሕይወቴ ተፈራርቀው የደረሱብኝ መከራዎች ይኸው ማጣት፣ በበሽታ መሰቃየት፣ የምወዳቸውን በሞት መለየት፣ እነዚህ ሁሉ ለመንፈሳዊ እድገት እንዲሆኑ የረዱኝ በመሆናቸው ክብር ሁሉ ለእርሱ ይሁን አለች። ምን አይነት አስደናቂ ታሪክ ነው! ሐዋርያው ጳውሎስ በሮሜ ምዕራፍ 5 ከቁጥር 1 እስከ 5 እንዲህ ይላል: በመከራችን እንደሰታለን፣ እንመካለን፣ ምክንያቱም ከመከራ ትዕግስት እንደሚገኝ እናውቃለን፣ ከትዕግስትም መጽናት፣ ከመጽናትም ተስፋ ይገኛል ይላል።
ጳውሎስ በመከራችን እንደሰታለን ሲል በርግጥ ከልብ ነበር ወይስ ለማለት ያህል ብቻ ነበር? አንዳንድ ሰዎች እንዲታዘንላቸው ይሄ ደረሰብኝ እንዲሆንኩ እያሉ በማጋነን ችግራቸውን ማውራት ደስ የሚላቸው አሉ። ጳውሎስ በመከራችን ደስ ይለናል ሲል እነርሱ ይሆን አልነበረም። የሚናገረውን በደንብ ያውቃል። በህይወቱም ተለማምዶ አይቶታል። በመከራ ውስጥ አልፏል። የመከራውን ልምምድ ጳውሎስ ሲዘረዝር እንዲህ ይላል። ብዙ ጊዜ በስራ ደክሜያለሁ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ በሞት አደጋ ላይ ተገኝቻለሁ። 39 ግራፍ 5 ጊዜ ተገርፌያለሁ፣ 3 ጊዜ በዱላ ተደብድቤያለሁ፣ 1 ጊዜ በድንጋይ ተወግሬያለሁ፣ 3 ጊዜ የመርከብ አደጋ ደርሶብኛል፣ 1 ሌሊትና 1 ቀን በባህር ላይ ነበርኩ። በጊዜ ብዛት የወንዝና የጎርፍ የሽፍቶች አደጋ ደርሶብኛል። ከአይሁዳውያን ወገኖችና ከአረማውያን አደጋ ደርሶብኛል። እንዲሁም ከሐሰተኞች አማኞች አደጋ ደርሶብኛል። ብዙ ስራና ድካም ነበረብኝ። ብዙ ጊዜ እንቅልፍ አጥቻለሁ። በረሃብና በውሃ ጥም ተጨንቄያለሁ። ብዙ ጊዜም የምግብ እጦት ደርሶብኛል። ሌላውንም ሁሉ ነገር ሳልቆጥር ስለ አብያተ ክርስቲያናት በማሰብ እጨነቅ ነበር። አንድ ሰው ሲደክም እኔም አብሬው እደክማለሁ። አንድ ሰው በኃጢአት ሲሰናከል እኔም እናደዳለሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22 እስከ 29። የሚያስደንቀው ሐዋርያ ጳውሎስ እነዚህ ሁሉ መከራዎች ደርሶበት መራራነት በውስጡ አልተፈጠረም፣ ወይንም የክርስቲያን ደስታን ከውስጡ አላጠፉበትም። በሕይወቱ የነበረውን የእግዚአብሔርን ዓላማ አልደመሰሰበትም። ይልቁንም መከራው ይበልጥ አጠነከረው። ስለ ክርስቶስ ሲል የደረሰበትን ችግር መከራ እንደ ትልቅ ዕድል ቆጠረው። ጳውሎስ በወቅቱ በሚሰማው ስቃይ ወይንም በሚቀምሰው መራራ ጽዋ ላይ በማተኮር ይልቅ አይኑን የመጨረሻ ውጤት ላይ እንዲያተኩር አደረገ። በመከራችን እንደሰታለን፣ እንመካለን። ምክንያቱም ከመከራ ትዕግስት እንደሚገኝ እናውቃለን። ከትዕግስትም መጽናት፣ ከመጽናትም ተስፋ ይገኛል ይላል ሮሜ ምዕራፍ 5 ቁጥር 3 እና 4።